ይህ ዛሬ የምነግራችሁ ታሪክ እውነተኛና ዓለምን ያነጋገረ ታሪክ ነው። ነገሩ እንዲህ ነው። ስሙ ሳይመን ሌቪቭ ይባላል። ሌቪቭ የቅድመ አያቱ ስም አይደለም፣ የአንድ ታዋቂ የአልማዝ ነጋዴ ባለሀብት ስም ነው። እሱ ግን የእሱ ዘር ነኝ በማለት ሰዎችን ያጭበረብራል፣ በተለይ ሴቶችን። ውድ ልብሶችን በመልበስና የቅንጦት መኪናዎችን በመንዳት ራሱን እንደ ሚሊዮነር ለማሳየት ይጥራል። ማህበራዊ ሚዲያን በመጠቀም ብዙ የቅንጦት ፎቶዎችን ያጋራል። ውድ ምግቦችን ሲመገብ፣ ውድ በሆኑ ሆቴሎች ውስጥ ጊዜውን ሲያሳልፍ፣ እንዲሁም ከታዋቂ ሰዎችና ከሞዴሎች ጋር እንደሚቀራረብ የሚያሳዩ ፎቶዎችን ይለጥፍ ነበር። በዚህ ምክንያት በሶሻል ሚዲያ ብቻ የሚያውቁት ሰዎች ሀብታም እንደሆነ ያምኑ ጀመር። ለዚህ በዋነኝነት የሚጠቀምበት ሶሻል ሚዲያ ደግሞ ቴንደር አፕ ይባላል። ይህ አፕ በሚሊዮን የሚቆጠሩ ሰዎች የሚከተሉት ሲሆን አንዳንዶች አዳዲስ ሰዎችን ለመተዋወቅ፣ የፍቅር አጋር ለማግኘት አፑን ይጠቀሙበታል። ልክ እንደ ፌስቡክ ማለት ነው። ሳይመን ግን ይህንን አፕ ሴቶችን ለማታለል እንደ መሳሪያ ተጠቀመበት። በዚህ ጥቃት ተጎጂ ከሆኑ ሴቶች መካከል አንዷ ሴሲሊ ትባላለች። ይቺ ወጣት አፑን ስትጠቀም በድንገት የሱ ፎቶና ስም መጣላት። በምስሎቹ ላይ ያለውን ነገር ስታይ ትኩረቷ ተሳበ። ቆንጆ፣ ማራኪና የተሳካለት ህይወት ያለው ሰው መስሎ ታያት። በመሆኑም በሚያሳየው የቅንጦት አኗኗር ተማርካ ከሱ ጋር ለመነጋገር መልእክት ላከችለት። እሱም አላቅማማም። ወዲያውኑ ጥያቄዋን ተቀበለ። በአካል እንገናኝ ብሎ መልእክት ላከላት። እሷም ተስማማች። ወዳረፈበት ሆቴል ሄደች። ሆቴሉም ባለ 5 ኮከብ ሆቴል ነበር። በአካል ስታየው ካሰበችው በላይ ሆነባት። አለባበሱ፣ የአነጋገሩ ስነ ስርዓት፣ የቀረበው ምግብ ልዩና ከፍተኛ ደረጃ ያለው ነበር። ይህ ሁሉ ግን ድራማ ነው፣ እሷን ለማጥመድ። ምግብ እየበሉ ስለ ግል ህይወቱ ይነግራታል። በጣም ሀብታም እንደሆነ፣ ዘር ማንዘሩ የአልማዝ ነጋዴዎች እንደሆኑ፣ በዚህ ምክንያት ራሱን ከዘራፊዎች ለመከላከል በጋርድ እንደሚሄድ። ብቻ ምን ልበላችሁ፣ ሴሲሊ ስለ ጉዳዩ ለፖሊስ ስትናገር አፌን ከፍቼ ነበር የማዳምጠው ነው ያለችው። የሚላትን ነገር ሁሉ ያለምንም ጥርጥር አመነችው። አልፎ ተርፎም ከከተማ ውጭ ሊያዝናናት እንደሚፈልግ ነገራት። ግብዣውን ለመቀበል መጀመሪያ ላይ ብታቅማማም በኋላ ላይ ግን ተቀበለችው። እንዲያውም ወደ መዝናኛው ቦታ የወሰዳት በግል አውሮፕላኑ ነበር፣ ያው ተከራይቶ ማለት ነው። ይህንን ሁሉ ነገር ለማድረግ ብሩን ከየት ነው የሚያመጣው ብላችሁ መጠየቃችሁ አይቀርም። ታሪኩን ስትጨርሱ መልሱን ታገኙታላችሁ። እናማ በግል አውሮፕላን አብራው ሄደች፣ ተዝናኑ። እንዲሁም ውድ በሆነ ሆቴል ውስጥ አብረው አደሩ። በንጋታው እሷ ተመለሰች። ግንኙነታቸው ግን ቀጠለ። በየጊዜው ሜሴጅ ይልክላታል፣ እንደሚወዳት፣ ሊያገባት እንደሚፈልግ ይነግራታል። እንዲሁም ውድ የሆኑ ዕቃዎችንና አበባዎችን በስጦታ መልክ ይልክላታል። አሁን በደንብ እንዳመነችው አረጋገጠ። አንድ ሌሊት ሴሲሊ ተኝታ ባለችበት ሰዓት ተደጋጋሚ ሜሴጅ ስልኳ ላይ ይገባል። ተነስታ ሜሴጁን ስታይ ከሱ የተላከ ነው። እንዲህም ይላል፣ የግድያ ሙከራ እንደተደረገበት፣ እሱን ለማዳን ሲልም ጋርዱ ከባድ ጉዳት እንደደረሰበት ከፎቶ ጋር አያይዞ ይልክላታል። ህይወቱ አደጋ ላይ እንደሆነ ይጽፍላታል። እሷን በጣም ደንግጣ ወዲያውኑ ትደውልለታለች። እሱም በሐዘን ድምፅ ህይወቱ አደጋ ላይ እንደሆነ፣ የባንክ አካውንቶች ሁሉ ለሴፍቲ ሲባል እንደተዘጉበት እና እሷ ጋር ብር ካለ እንድትልክለት፣ ባንኩም ሲከፈት ወዲያውኑ እንደሚመልስላት ይነግራታል። እሷም አላቅማማችም። ወዲያውኑ ስንት ብር እንደሚፈልግ ትጠይቀዋለች። በመጀመሪያ ብዙ ብር አልጠየቃትም። በራሱ የባንክ ካርዶች መጠቀም አደገኛ መሆኑን በመናገር የእሷን የክሬዲት ካርድ እንዲጠቀምበት ይጠይቃታል። ፈቀደችለት። የሚፈልገውን ያህል ገንዘብ ከካርዷ ላይ ተጠቀመ። ከዚያ በኋላ ግን የገንዘቡ ጥያቄዎች እየጨመሩ መጡ። ከዚያ አልፎ ተርፎ በስሟ የባንክ የብድር ካርድ ወይንም ክሬዲት ካርድ እንድታወጣ ጠየቃት። እሱን ለማዳን በማሰብ ሌላ ክሬዲት ካርድ ከባንክ ወሰደች።
ከባንክ የወሰደችውን ገንዘብ በሙሉ ሕይወቱ አደጋ ላይ እንዳለ በማስመሰል ተቀበላት። እሷም ነገ እጥፍ አድርጎ ይመልስልኛል በማለት ካርዷን እንዲጠቀም ፈቀደችለት። በአጠቃላይ ከ250,000 $250,000 በላይ አጭበርብሮ ወሰደባት። ይህ እንግዲህ 45 ሚሊዮን የኢትዮጵያ ብር ማለት ነው። ከዛ ቀናቶች ተቆጠሩ። እሷም ከዛሬ ነገ ብሬን ይመልሳል ብላ መጠባበቅ ጀመረች። ግን ምንም የለም። ብቻ የውሸት ተስፋ ይሰጣታል። ያው እውነትና ንጋት እያደረ ይጠራል እንደሚባለው እውነቱ መውጣቱ አልቀረም። ጊዜ እያለፈ ሲሄድ ሴሲሊ አንዳንድ ነገሮችን በራሷ ማጣራት ጀመረች። ከዛም እያታለላት እንደሆነ ተረዳች። ሌሎች ሴቶችንም በተመሳሳይ መንገድ እንደሚያታልል ደረሰችበት። ከአንዷ ሴት የሚያገኘውን ገንዘብ ለሌላኛዋ ሴት ያዝናናል። ከአንዷ የተቀበለውን ገንዘብ ለሌላኛዋ ሴት ስጦታ ይገዛበታል። ብቻ ምን አለፋችሁ ከተለያዩ ሴቶች በዚህ መንገድ ብር በማጭመርመር የቅንጦት ላይፉን ይመራል። በመጨረሻም በሱ የተጎዱ ሴቶች ያጋጠማቸውን ነገር ሁሉ ለጋዜጠኞች አስታወቁ። ጋዜጠኞችም እውነቱ እንዲጋለጥ ትልቅ ሚና ተጫወቱ። ማስረጃዎችን ሰብስበው ለሕዝብ ይፋ አደረጉ። በመጨረሻም በፖሊስ ተይዞ ለሕግ ቀረበ። ከዛም የእስር ቅጣት ተፈረደበት። ግን ምን ዋጋ አለው? ብራቸው አልተመለሰም። እንዲያውም ከባንክ የወሰዱትን ብር መመለስ የነሱ ግዴታ ነበር። ለክፉ ቀን ብለው ያስቀመጡትን ብር አጡ። አንዳንዶች ንብረታቸውንም ይሸጡ አሉ። እነዚህ ሁሉ ነገሮች ሴቶቹ ላይ መንፈሳዊ፣ አካላዊና ማህበራዊ ስብራት አስከትሎባቸዋል። ይህ ታሪክ አንድ ጠቃሚ ትምህርት ያስተምረናል። በማህበራዊ ሚዲያ የምናየው ሁሉ እውነት አይደለም። አንዳንድ ጊዜ ከሚያብረቀርቁ ሚስጥር ጀርባ የሚያሳዝን እውነት ሊደበቅ ይችላል። ስለዚህ ቶሎ ብለን ያየነውን ነገር አንመን። ይህንን የነገርኳችሁን እውነተኛ ታሪክ ለማየት ከፈለጋችሁ በኔትፍሊክስ ላይ The Tender Swindler ብላችሁ ታገኙታላችሁ። በጣም ብዙ ትምህርት ትማሩበታላችሁ።